አደራችሁ ውዶቼ፣ ደህና ናችሁ ወይ? የሆነ ነጮችን የታዘብኩበት ነገር ልንገራችሁ ማለት ነው። በጣም ነው የሚገርመኝ እና ትናንትና ያዩት ሰዎች ትናንትና ካያችሁ ራሱ በቃ እንትን አይሏችሁ ተመልሳችሁ ልብሳችሁ ምናምን ብትመጡ በጉራግኛ ኖር በልሞ የለብሳ የዛ ጎይና ምሳ ይባል የለ የዛ ቤት ሰው ነኝ። መጀመሪያ ኖር አላሉትም ነበርና ለብሶ ሲመጣ ኖር ኖር አሉት እና የትም ሀገር ይሄ ልብስ ጫማ ምናምን ኩል አድርጎ መልበስ የትም ሀገር ይሰራል እላችሁ ፈልጌ ነው። ለምሳሌ ስላለመቀጠር ለመጀመሪያ ቀን ስትሄዱ ስሬስ ሆናችሁ ግጥም አድርጋችሁ ልብስ ለብሳችሁ ግጥም አድርገሽ ሴት ከሆንሽ በተለይ ይሰራል። ግጥም አድርገሽ ልብስ ከለበሽ አሪፍ ልብስ አሪፍ ጫማ ካደረግሽ ይና ፏ ብለሽ እንትን ካልሽ እንደዚህ እንደኔ ግጥም ብለሽ ከሄድሽ ማለት ነው ወላሂ ትቀጠሪያለሽ። የትም ሀገር አደራችሁ ውዶቼ፣ ደህና ናችሁ ወይ? የሆነ ነጮችን የታዘብኩበት ነገር ልንገራችሁ ማለት ነው። በጣም ነው የሚገርመኝ እና ትናንትና ያዩት ሰዎች ትናንትና ካያችሁ ራሱ በቃ እንትን አይሏችሁ ተመልሳችሁ ልብሳችሁ ምናምን ብትመጡ በጉራግኛ ኖር በልሞ የለብሳ የዛ ጎይና ምሳ ይባል የለ የዛ ቤት ሰው ነኝ። መጀመሪያ ኖር አላሉትም ነበርና ለብሶ ሲመጣ ኖር ኖር አሉት እና የትም ሀገር ይሄ ልብስ ጫማ ምናምን ኩል አድርጎ መልበስ የትም ሀገር ይሰራል እላችሁ ፈልጌ ነው። ለምሳሌ ስላለመቀጠር ለመጀመሪያ ቀን ስትሄዱ ስሬስ ሆናችሁ ግጥም አድርጋችሁ ልብስ ለብሳችሁ ግጥም አድርገሽ ሴት ከሆንሽ በተለይ ይሰራል። ግጥም አድርገሽ ልብስ ከለበሽ አሪፍ ልብስ አሪፍ ጫማ ካደረግሽ ይና ፏ ብለሽ እንትን ካልሽ እንደዚህ እንደኔ ግጥም ብለሽ ከሄድሽ ማለት ነው ወላሂ ትቀጠሪያለሽ። የትም ሀገር